አሊሰን ያልኩበት ምክንያት አሊሰን ሲጀምር ለማለት የክሪስታል ፓላስን ጨዋታ ማየት ብቻ በቂ ነው። ምክንያቱም ቲሙ ለሊቨርፑል ዲስግሬስ ይሆን ነበር ላይክ ውጤቱ። ስለዚህ አሊሰን ነው ይዟቸው ይወጣል። እዚህ ካለ ዶን ጊዜ አስቶን ቪላው እሱ ጨዋታ እሱ ጎል ይደገም ነበር ውጤቱ ሙሉ ለሙሉ ያ ጨዋታ አሊሰን ባይሆን ነው። ምንም ኳሶቹ የማቲታ ስህተት አልነበረም። ኤቭሪቲንግ የሚመታው ኳሶች በጣም ከባባር ነበሩ። ሴፍ ሲያረጋቸው የነበሩ ጎል ክሊንሺቱ ላይ ለኔ ራያ እስቲ በዚህ ይር ከሆነ ላንተ ፐርፎርማንስ የነበረው የትኛው ጌም ላይ ነው አርሰናልን ይዞ ይወጣ? የትኛው ጌም ላይ ነው? ምክንያቱም አሊሰንን 2 ጌም ልጠቅስል ይችላል አትሊስት በቤስት በዚህ ይር ብቻ ላይ ከጋላታሳራይ ጋር የነበረውን ኦፍ ኮርስ ጌሙ ማየት ይችላል። ከፓላስ ጋር የነበረውን ጌም ማየት ይችላል። ኢቭን ከኛ ጋር የነበረው ጌም ላይ ማየት ይችላል። አርሰናል ጋር የነበረው ጌም ላይ አሊሰን he was the best አይደለ የነበረው ጌም ላይ። ስለዚህ ዘንድሮም ስታየው የአሊሰን ላይክ ስታቱ ሬቲንጉም ይበልጣል። ለዛ ነው። ሁለተኛ ደግሞ ራያ እየተሸፈነ ያለው ኦፍ ኮርስ በጣም አሪፍ በረኛ ነው። ላይክ በጣም ጎበዝ በረኛ ነው ያስፈልጋል። ግን ላስት ይር ላይ ዋጋ ሲያስከፍለው ነበር። እንደዚህ አይነት ስህተቶቹ ደግሞ አሊሰን ላይ አታያቸው። በአሊሰን ካሪየር በልምድ ማጣት የሆነ ሰዓት ላይ ከአባቱ ሞት የተነሳ የነበረው ላይክ የዛ ሞመንት ነው ሳይኮሎጂካል ኢፌክት ነው እንጂ ከዛ ውጪ ላይክ በጣም ማቹር ነው ተጫዋች ነው። አሰቲ የሚወደድ ተጫዋች ነው።